ጀግኖችን አንርሳ። ክንደ ነበልባል አንድ ለናቱ ከወራሪ ጋር ታግሎ በብርቱ 4-5ቱን ታንኮች ደምስሶ የወገኖቹን ወኔ ቀስቅሶ በወሳኝ ፍልሚያ ትግል ያስቀጠለ አሊ በርከሌን የሚያህል ማን አለ? ጀግናው በርከሌን የሚያህል ማን አለ? ለአገር የሰሩን ከረሳናቸው ጀግኖቻችንን ችላ ካልናቸው አይዟችሁ ብለን ካልደገፍናቸው ታዲያ ምንድነው የታሪክ ጥቅሙ? ከንቱ ከቀረ የጀግና ስሙ። ታዲያ ምንድነው የታሪክ ጥቅሙ? ከንቱ ከቀረ ያጀግና ደሙ። በደንብ አጥንቱ ታሪክን ጽፎ ለአገሩ ሰርቶ ትቢያ ላይ ሲገኝ የትም ተረስቶ ምንድነው ፋይዳው? ምንድነው ጥቅሙ? ለአገሩ ክብር የዚያ የጀግና መፍሰሱ ደሙ። ልብ አይሰብርም ወይ ይህ ድርጊታችን? ቅስም አይሰብርም ወይ ይህ ተግባራችን? የጀግናን ታሪክ መዘንጋታችን። እረ ተይ ኢትዮጵያ ታሪክን አትርሺ፣ ያስከበሩሽን ጀግኖች አስታውሺ። በግርማ ሞገስ ታፍረሽ ተከብረሽ የነሱ ደም ነው ዛሬን ያኖረሽ። የጀግኖችሽን ውለታ አትርሺ፣ ከወደቁበት በይፈጥነሽ አንሽ። አጥንታቸውን ከስክሰውልሽ ሕይወታቸውን ገብረውልሽ በክብር ያኖሩሽ ጀግኖች ተረስተው እንዴት ይታዩ በየጎዳና የትም ተኝተው? ቸግሯት ስትጮህ አንድም ሰው አቤት፣ ቸግሯት ስትጮህ አንድም ሰው አቤት የሚላት ጠፍቶ የቀበሌ ቤት ለዚያ የጀግና ልጅ ጠፍቶ የሚሰጣት እንዴት ሴት ሆና መውደቃ አታ መከራ ይቅጣት? እንዴት ሴት ሆና መውደቃ አታ መከራ ይቅጣት? እንዴት ቤት አታ ለአንገት ማስገቢያ የበርከሌ ልጅ ትታይ በትቢያ? እንዴት ቤት አታ ለአንገት ማስገቢያ የዚያ ጀግና ልጅ ትታይ በትቢያ? ታሪክ በተራው ነገ እንዳይወቅሰን የጀግና አባቷ ደም እንዳይከሰን እንደግፋት፣ አይዞሽ እንበላት፣ ለምታርፍበት ጎጆ እንስራላት። አይዞሽ እንበላት፣ ከትቢያ እናንሳት፣ ለምታርፍበት ጎጆ ለግሳት። የጤና እክሏም ቶሎ እንዲቀረፍ፣ የጤና እክሏም ቶሎ እንዲቀረፍ ሁሉም በፊናው ከጎኗ ይሰለፍ። የአባቷን ተግባር የአባቷን ሥራ በክብር ቆማ እንድታወራ አይዞሽ እንበላት፣ በወገን ትኩራ። በተስፋ መቁረጥ ልቧ ይሰበር፣ በተስፋ መቁረጥ ቅስሟ ይሰበር። አይዞሽ ብለናት ትኩራ በአገር። ለአገር የሰሩትን ጀግኖችን አንርሳ፣ ለአገር የሰሩትን ጀግኖችን አንርሳ። ከወዳደቁበት ከትቢያ ላይ እናንሳ፣ ከወዳደቁበት ከትቢያ ላይ እናንሳ።